ከፎቶአችን ወይም ከጋለሪያችን ላይ ጋለሪ የሚለው ስም ቀርቷል፣ ፎቶ ሆኗል ከፎቶአችን ላይ ማለት ነው። ማንኛውንም የማንፈልገው ቪዲዮ ሊሆን ይችላል፣ ፎቶ ሊሆን ይችላል፣ ወይንም ደግሞ ስክሪንሾት ሊሆን ይችላል። ማንኛውም ነገር ሰው እንዳያይብን የምንፈልገው ከሆነ ዲሊት እናደርገዋለን፣ ወይም እኛ የማንፈልገው ከሆነ ዲሊት እናደርገዋለን። ነገር ግን ስቲል ስልካችን ውስጥ አለ። የሆነ ሰው መጥቶ ስልካችን ቢጎረጉርና የሚያውቀው ከሆነ ፓስወርዳችንን ሊያየው ይችላል ማለት ነው። ሰው እንዲያየው የማንፈልገውን ነገር ደግሞ ያናዳል አይደለ? ስለዚህ አንድ ነገር ብቻ ባለማድረጋችን ነው ይህ ነገር የሚከሰተው ማለት ነው። የማንፈልገው ከሆነ እስከ መጨረሻው ያንን ነገር ከስልካችን ላይ ማጥፋት አለብን ማለት ነው። እንዴት ነው እስከ መጨረሻው ስልካችን ላይ የምናጠፋው? ዲሊት በሚለው ብቻ አይደለም፣ ሌላም ፊውቸር አለ፣ አሳያችኋለሁ። ከዲታ ይሄን ለማድረግ በመጀመሪያ አንድ ፎቶ እስኪ ዲሊት እናደርጋለን። እንደምታዩት የሁሉ የኔ ፎቶ ነው። አሁን ይሄንን ዲሊት ማድረግ ፈለኩኝ፣ ዲሊት አደርገዋለሁ ከዚህ ከፎቶ ላይ ገብቼ ማለት ነው። እንደምታዩት ያው ጠፍቷል ማለት ነው። እዚህ ጋር ዲሊት ካደረግነው በኋላ የት ነው የሚኖረው? ሌላ ቦታ ይኖራል። ጠፍቶ እስከ መጨረሻ አይቀርም ማለት ነው። ስለዚህ ወርታች ስክሮል እናደርግና እዚህ ጋር አንድ ሪሴንትሊ ዲሊት የሚል የተቆለፈች እናገኛለን ማለት እሱን አልበም ነው። እንደዚህ እንከፍተዋለን ማለት ነው። ያንዳንድ ሰው ላይ ቆለፍ ይችላል ማለት ነው። እዚህ ጋር እንደምታዩት እነዚህ ሁላ ዲሊት ያረኳቸው ናቸው። እዚህ ጋር ተቀምጠዋል እንዳለ ዲሊት ያረኳቸው ነው። አንድ ቪዲዮ ልሰራባቸው ስለፈለኩኝ ያስቀመጥኳቸው ማለት ነው። እዚህ ጋር ገብቶ ማንኛውም ሰው ፓስወርዳችን የሚያውቀው ሰው ገብቶ እዚህ ጋር ሊያየው ይችላል፣ ሊያቀኘው ይችላል ማለት ነው። ከዛ ጋር ከፊት ለፊት ዲሊት አደረግ ነው ብለን አስበን እኛ እዚህ ጋር ይገኛል ማለት ነው። ስለዚህ ምንድነው ማድረግ ያለብን? እዚህ ጋር ሪሴንትሊ ዲሊት የሚሉን ከገባን በኋላ ማለት ነው ከላይ እንደምታዩት ሰሌክት የሚል አለ። ሰሌክት የሚለውን አንድ ጊዜ ስነካ ዲሊት ልናደርገው እስከ መጨረሻ የፈለግነውን አንዱ መተን የቀድሞን ወይም ደግሞ የፈለግነው ሰሌክት እናደርገዋለን ማለት ነው። ከዛ በኋላ ከታች 3 ነጠብጣብ እናገኛለን። አሁንም እሷን ድጋሚ እንነካታለን። ከዛ በኋላ ዲሊት እንለዋለን። ዲሊት ስንል ያሳየናል። ዲሊት ፍሮም ኦል ዲቫይስ ይለናል። ከዛ በኋላ ዲሊት ከሆነ የምንፈልገው የስ እንለዋለን። ዲሊት ስናደርገው ከሁሉም ዲቫይስ ላይ ዲሊት ያደርገዋል ማለት ነው። ገባችሁ አይደለ? አሁን አያችሁት? ቅድም እዚህ መጀመሪያው ላይ ነበረች፣ አሁን የለችም፣ ዲሊት ሆናለች። ፎቶአችን ላይም ተመልሰን ከላይ ገብተን ብናየው ተምኔል የነበረው ነው የለም ማለት ነው። ስለዚህ ከፎቶአችን ላይ አንድ ነገር ዲሊት ማድረግ ከፈለገን እስከ መጨረሻው ፎቶአችን ላይ እንገባለን። ከታች ዝቅ ብለን ሪሴንትሊ ዲሊት የሚለውን ክሊክ አድርገን እስከ መጨረሻው ዲሊት ካላደረግነው እዛው ዲቫይስ ላይ እዛው ፎቶ ላይ ይቀመጣል ማለት ነው። በዚህ መልኩ ነው የማንፈልገውን ወይም ሰው እንዳያይብን ፈልገውን ፎቶ፣ ቪዲዮ፣ ፋይል ማጥፋት የምንችለው ማለት ነው።